መስከረም ደምስ ትባላለች። እንደ ፈረንጆች አቆጣጠር ጃንዋሪ ዲሴምበር 2024 ላይ የክራኒያል ሰርጀሪ አድርጋ ነበር። ሰርድ ቬንትሪክል ውስጥ ኮሎይድ ሲስት አለ ተብሎ ኦፕሬሽን ተደርጋ ወዲያውኑ ከኦፕሬሽን እንደወጣች ጀምሮ በጥሩ ሁኔታ ላይ ነው ነበር የነበረችው። ምንም አይነት የሚኖሪ ብዙም ሆነ የሰውነት መዛል ነገር አልገጠማትም። አይሲ ውስጥም ራሱ ለ4 ሰዓታት ብቻ ነው ቆየችው። ይህ ሰርጀሪ የተካሄደው በኢትዮ ኢስታንቡል ሆስፒታል ነው። ሰርጀሪውን የሚያከናወኑት ዶክተር ሙሉ አለም እና ዶክተር ሳሙኤል ቋራ የተባሉ 2 ኒውሮ ሰርጀኖች ናቸው። አብራቸው ዶክተር ሄዋን አነስቴሽያ ነበረች እና ጠቅላላ ክሩ በጣም የተሳካ እና ታምራዊ የሆነ ሰርጀሪ ያከናውነዋል። ሰርጀሪ ራሱ ኢትዮጵያ ውስጥ አይሰራም ተብሎ ወደ ውጭ መሄድ አለባት ሲባል ነበረ። ግን ሁኔታው በጣም ክሪቲካልና አጣዳፊ ስለነበረ እዚህ ተሰርታ በጣም ሰላም ሆናለች። ኤግዛክትሊ ከተሰራላት ከ1 ወር በኋላ ስራ ጀምራ አሁን ስራዋን በአግባቡ እየሰራች ትገኛለች። አልፎ አልፎ አንዳንዴ ኤክሰርሳይዝ ታደርጋለች። ለዚህም ከሁሉም በላይ እግዚአብሔርን እና እመቤታችን ቅድስት ድንግል ማርያምን በጣም ማመስገን እንፈልጋለን። ክብሩ ሁሉ ለእነሱ ይሁን። በመቀጠልም ሐኪሞችን ዶክተር ሙሉ አለምን፣ ዶክተር ሳሙኤልን እና ዶክተር ሀናን እጅግ አድርገን እናመሰግናለን። እግዚአብሔር ይባርካችሁ እንላለን። ጠቅላላ የኢስታንቡል ሆስፒታል ሰራተኞችን እጅግ አድርገን እናመሰግናለን። እንደዚሁም በዚህ ወቅት አብረውን የነበሩትን ወገኖቻችንን፣ ወዳጆቻችንን በጸሎት ያሰቡን ሁሉ በጣም እናመሰግናለን። በጣም ደስተኞች ነን። መስከረም የ3 ልጆች እናት ናት።